ሰላም የኢትዮ ሃይቴክ ቤተሰቦች ዛሬ ስልካችሁ ላይ የኢንተርኔት ፍጥነትን የሚጨምርላችሁ ሚስጥራዊ ኤፒኤን ወይም አክሰስ ፖይንት ኔም አሞላል አሳያችኋለሁ ማለት ነው። ዳታ ላስቸገራችሁ በጣም አሪፍ የሆነ መፍትሄ ነው፣ ተጠቀሙበት ስል እመክራችኋለሁ። መጀመሪያ የምታደርጉት ስልካችሁ ሴቲንግ ውስጥ ትገባላችሁ ማለት ነው። ከዛ በመቀጠል ዋየርለስ ኤንድ ኔትወርክ የሚል አማራጭ ያመጣላችኋል። እሱን አንዴ ክሊክ ታደርጋላችሁ ማለት ነው። እሱን ከነካችሁ በኋላ ሞባይል ኔትወርክ የሚለው ውስጥ አንዴ ክሊክ እናደርጋለን ማለት ነው። እነሱን በምንነካበት ሰዓት የሚያመጣልን አማራጭ አለ። እነዛ አማራጮች ሁለት ሲም ካላችሁ ሁለት አክሰስ ፖይንት ኔም ነው የሚመጣላችሁ፣ አንድ ሲም ከሆነ ያላችሁ አንድ አክሰስ ፖይንት ኔም ነው የሚመጣላችሁ ማለት ነው። እኔ ሁለት ሲም ስለሆነ ያለኝ ሁለት አክሰስ ፖይንት ኔም መጥቶልኛል። ማስተካከል የምፈልገው ደግሞ የሲም ሁለትን የኢትዮ ቴሌኮምን ሲም ነው ማለት ነው። ስለዚህ ምን አደርጋለሁ? አክሰስ ፖይንት ኔም የምትለዋን የሲም ሁለትን አንዴ ክሊክ አደርጋታለሁ ማለት ነው። እሱን በምትነኩበት ሰዓት ከላይ 3 ሰረዝ ነጥብ ይመጣላችኋል። እሷን 3 ሰረዝ ነጥብ አንዴ ክሊክ ታደርጋላችሁ ማለት ነው። እሱን በምትነኩበት ሰዓት ኒው ኤፒኤን ወይም ኒው አክሰስ ፖይንት ኔም የሚልና ከታች ደግሞ ኔም የሚል ወይም ደግሞ ኤፒኤን የሚል ያመጣላችኋል ማለት ነው። ኔም የሚለው ቦታ ላይ የምትሞሉት ጽሁፍ እና ኤፒኤን የሚለው ቦታ ላይ የምትሞሉት ጽሁፍ ፍጹም የተለያየ ነው። ስለዚህ እዚሽ ጋር ጠንቀቅ ብላችሁ ትሰራላችሁ ማለት ነው። ኔም የሚለው ቦታ ላይ ኢትዮ ኔት ብለን እንሞላለታለን ማለት ነው። ኢትዮ ኔት እንልና ኦኬ እንልለታለን ማለት ነው። ከዛ በመቀጠል ደግሞ ኤፒኤን የሚለው ጽሁፍ ላይ etc.com ብለን እናስገባና እንሞላለታለን ማለት ነው። እዚህ ጋር መሳሳት የለብንም ፍጹም ማለት ነው። ስለዚህ etc.com ብለን ካስገባን በኋላ ኦኬ እንልለታለን ማለት ነው። ከዛ ስልካችንን ይዘን ስክሮል በምናደርግበት ሰዓት ኤፒኤን ፕሮቶኮል እና ኤፒኤን ሮሚንግ የሚሉ ሁለት አማራጮች ይመጡላችኋል። ሁለቱም ላይ የምታደርጉት ተመሳሳይ ነገር ይሆናል ማለት ነው። ኤፒኤን ፕሮቶኮል ላይ የምታስገቡለት IPv4 እና IPv6 የሚለውን ሁለቱንም በአንድ ሴቭ ታደርጋላችሁ ማለት ነው። ሴቭ የምታደርጉት ከላይ ያለችዋን ራይት ምልክት አንዴ ክሊክ በማድረግ ይሆናል ማለት ነው። ስለዚህ አሁን መጨረሻ ላይ የምታደርጉት ደግሞ የስልካችሁን ዳታ አንዴ ኦፍ ታደርጉትና በድጋሚ ኦን ታደርጉትና ፍጥነቱን እዩት። ቪዲዮ ከጠቀማችሁ ላይክ አድርጉት። በቀጣይ በሌላ የቴክኖሎጂ መረጃ እስክንገናኝ ቸር ቆዩልኝ። ቪዲዮውን ሰብስክራይብ ማድረግ እንዳይረሳ።